በዛሬው ዕለት ከእናንተ ጋር እንድናወራበት የምፈልገው ርዕስ የህፃናት ለቅሶ ትርጉም የሚል ይሆናል። እንደተለመደው ይሄንን ቪዲዮ ለሰዎች አዳርሱ፣ አብራችሁን ቆዩ። ተሲላ ደንስታን የምትባል በልጆች አስተዳደግ ላይ የምትሰራ ባለሙያ በልጆች ለቅሶ ውስጥ የሚተላለፉ 5 መሰረታዊ መልእክቶች አሉ ነው የምትለን። እነዚህን መልእክቶች በራሷ ንድፈ ሐሳብ ለማቅረብ ሞክራለች። እነሱን ነው ዛሬ ከእናንተ ጋር የምንመለከተው። እንግዲህ ይሄ ፕሮግራም ከኦፕራ ጋር የተደረገ ፕሮግራም ነበረ። ከዛ ነው መልእክቱን ለእናንተ ወስጄ የማቀርብላችሁ። ስለዚህ እንከታተል አብረን። የመጀመሪያው ለቅሶ ኔ ያሉ ልጆች የሚያለቅሱት ነው። ይሄንን ድምጽ በሚያሰሙበት ጊዜ ርቦኛል እያሉ ነው ማለት ነው። ያንን የረሃብ ስሜት እየገለጹልን ነው ያሉት። እኛም ተረድተን ምግብ ከሰጠናቸው ያለቅሶ ይጠፋል፣ ካልሰጠናቸው ደግሞ ለቅሶ እየጨመረ እንደሚሄድ ነው ባለሙያ እየነገረችን ያለችው። ሌላው የለቅሶ አይነት ደግሞ ከድካም ጋር በቀጥታ እንደሚያያዝ ነው ባለሙያ የምትነግረን። And you'll get an oval shaped mouth. ሶስተኛው የለቅሶ አይነት ደግሞ ከምቾት ማነስ ጋር ያያዛል። ያልተመቻቸው ነገር እንዳለ በዚህ ወቅት ነው እንግዲህ ዳይፐራቸውን ቼክ የምናደርገው ወይንም ያልተመቻቸው ሌሎች ነገሮችም ካሉ የምናረጋግጥበት ነው ማለት ነው። አራተኛው የለቅሶ አይነት ደግሞ እንግዲህ ሆዳቸው አካባቢ የመጨናነቅ ስሜት ሲሰማቸውና እንደዚሁም የተቃጠለ አየር ማስወጣት፣ ጋዝ ማስወጣት በሚሞክሩበት ጊዜ ወይንም በሚፈልጉበት ጊዜ የሚያሰሙት ድምጽ ነው። እስቲ እንከታተል። አምስተኛውና የመጨረሻው ድምጽ ደግሞ እንግዲህ እንድናስገሳቸው በሚፈልጉበት ጊዜ የሚያሰሙት ድምጽ ነው። ይሄም ከተመገቡ በኋላ ብዙ ጊዜ የሚያሰሙት ስለሆነ ማስገሳት እንዳለብን የሚጠቁም ወይንም ማስገሳት እንዳለብን እያስታወሱን ነው ማለት ነው። እስኪ እንከታተል አሁን።